በቤተ ክርስቲያን ውስጥ እንደ ጭንቁር የሚባላ ብዙ ነገር ይመጣል ይላል። በህይወት ፍርሃትን የሚያመጡ ብዙ ነገሮች ይመጣሉ። በርታ። እንደ ጭንቁር የሚባላ ነገር በቤተ ክርስቲያን ይመጣል። ሶስተኛ ነገር ደግሞ የሚነግረው በዓለም ላይ ደግሞ እጅግ መጥፎ የሆነ የሚያስጨንቅ ዘመን ይመጣል ይላል። ብዙ ነገር የሚደረጋል። ለዚህ ለየት የሚያደርገው ነገር ጋዜጠኛ ለመኖሩ ነው። ጋዜጠኛ ቢኖር ብዙ ስራ ይሰራል፣ ግን ወደፊት ደግሞ መኖሩ እንደማይቀር ልነግራችሁ ወዳለሁ። እንደ በፊቱ ዝም ብለን የምንለው ነገር አይደለም። ምክንያቱም በመካከላችን ብዙ ወንጀሎች ስላሉ ነገ ወደ እግዚአብሔር ለዚህ አሳልፎ የሚሰጠን ከሆነ ነገሮቻችን እየተገለጡ ይመጣሉ። በወንድማማቾች መካከል ጸቡ የመጣው በእግዚአብሔር ምክንያት ነው። የዛኛው መስዋዕት ልክ አይደለም፣ የዚህኛው መስዋዕት ልክ ነው። እግዚአብሔር ልክ አይደለም፣ ይሄ ልክ ነው አለ። እግዚአብሔር ይሄ መልካም ነው፣ ይሄ ክፉ ነው አለ። ወንድሙን ሊገለው ወጣ፣ ይዞት ወጣ። ወደ ሜዳ እንሂድ ወንድም ያለው ያኛው በምን ይጠርጥር በምን ይወቅ? ሚስጥር የሆነ ነገር የለም። እግዚአብሔር ብርሃን ነው። የምንሰራው ሁሉ በብርሃን 5 ዓመት የቆየች ቤተክርስቲያን ለ7 ስትከፈል ይታያል። 10 ዓመት ከቆየች በኋላ ብዙ ነገር ክራክ ሲያደርግ ይታያል። ነገር ግን መንፈሳዊ ነገርን ጠብቆ ህዝቡን አንድ አድርጎ ይዞ ረጅም ርቀት ለትውልድ ሁሉ የሚተርፍ ነገር ይዞ መሄድ ግን በምኞት አይገኝም። ቤተክርስቲያን ውስጥ ችግር መኖሩ ነው የሚደንቀው ወይስ አለመኖሩ የሚለውን ለራሴ ጠየቅኩኝ። ችግር የመኖር ምልክቱ ምንድነው? ሰይጣንም እየሰራ ለመሆኑ ማረጋገጫ ነው። ስትጠራኝ ልትጠይቀኝ ልታናገረኝ ስትጠራኝ ደስ ብሎኝ የመጣሁት ለኔ ጥቅም አይደለም፣ ለቤተክርስቲያን ጥቅም ነው። ምክንያቱም እኔ ያረኩ ያለሁት አንድ ብልጥ አገልጋይ፣ አንድ መታወቅ የሚፈልግ አገልጋይ ወይ ደግሞ አድማጩን ለማብሳት የሚፈልግ አገልጋይ የሚያደርገውን አይደለም እኔ ያረኩ ያለሁት። ብዙ ጊዜ ተወዳጅ የሚሆኑ አገልጋዮች ወይም ተወዳጅ ለመሆን ከፈለኩኝ ደና ነገር ነው መስበክ ያለብኝ። ወገኔ ተበራለ ትንደረደራለ ማንንም አይችልም ክንፍ በክንፍ ምናምን እንደዚህ ስትል ሁሉም ሰው ይወዳል። ሲመጣ ጌታ ይባርክ ምናምን ይሏል። ተመለስ ይሄ ንግድ ትክክል አይደለም ስትለው ኢሚዲየትሊ ያስራል። እኔ ያረኩ ያለሁት የክርስቶስ ወንጌል እንዳይጣመም፣ የቤተ ክርስቲያን ህልውና እንዳይጠፋ፣ ትውልዱ የተሳሳተ መንገድና አካሄድ እንዳይከተል ዋጋ ከፍዬ ነው አሁን እዚህ ውስጥ እየገባው ያለው። በህይወታችሁ፣ በኑሯችሁ፣ በአገልግሎታችሁ፣ በትዳራችሁ፣ በሁሉም ነገር እውነትን የምታሳዩና የምትገልጡ ከሆነ እናንተ በእግዚአብሔር ፊት ምንድናችሁ? ትልቅ ናችሁ። እውነተኛነት በወንጌል ብርሃን ቤተ ክርስቲያን ውስጥ ብቻ አይመስለኝም። እኔ በመድሪቷ ላይ ያለ ርኩሰት ሁሉ ይመስለኛል። እግዚአብሔር ወንጌል ብርሃን ቤተ ክርስቲያንን ግን እንደ ሞዴል ሊጠቀምባት ፈልጎ ሊያጣራ የተነሳ ነው የሚመስለኝ። የእግዚአብሔር ቅጥር ፈርሶ የእግዚአብሔር ህዝብ ተዋርዶ በቤተ መንግስት የምበላው ምግብ በጉሮሮዬ ሊያልፍ አይገባም አለቀሰ። ወገኖች እንደነኛ አይነቶች ናቸው የእግዚአብሔርን ቤት የሚገነቡ ወገኖች። እግዚአብሔር ሲጠራቸው ከስጋና ከደም ጋር የማይማከሩ አያቸው። በእነሱና በእግዚአብሔር ጉዳይ መካከል በምንም አይነት ለእግዚአብሔር ይሞታሉ እንጂ ለኑሯቸው የማይሞቱ። እኔ ብዙ አገልጋዮች እንደዚህ ነው ብለው ለእግዚአብሔር ሞቱ እንጂ ለአገልግሎታችሁ አትሞቱ። ለምን በወጣችሁ? ሰው ከሞተ ለማን ይሞት? ለእግዚአብሔር ይሞት። እነዚህ በእግዚአብሔር መንግስት ያሉ ንግስና ስልጣን በእግዚአብሔር መሾም አካሉን ወይም ህዝቡን ምን ለማድረግ መልሱልኛ? ለማገልገል ነው የሚሾሙት። እዚህ ለአገልጋይነት ነው የሚሾሙት፣ እዛ ለተገልጋይነት ነው የሚሾሙት። እዚህ ጋር እነዚህ ዝቅ ብለው ያገለግላሉ፣ ሰዎችን ወደ ክርስቶስ ሐሳብ ያመጣሉ። እዚህኛው ጋር ግን እነዛ ህዝቡ ነው ዝቅ ብሎ ውርድ ብሎ እኔ እንትና ባሪያ እያለ ህዝቡ ያገለግላቸዋል። ሁለቱ አይሄድም ነው። አንድ ደብዳቤ ለፍቃድ ሰጪው አካል ማለት ለሃይማኖቶች ጉዳይ ፍቃድ ሰጪው አካል ከህግ አማካሪዎች ጋር ከተመካከሩ በኋላ አስገብቻለሁ። ይሄ እንደ ቤተ ክርስቲያን ማወቅ ስላለባችሁ በዚህኛው መንግስት ያሉ ቅዱሳን ያሉ ህዝቦች በክርስቶስ ደም የተዋጁ በእግዚአብሔር አይን ፊት የተወደዱ የእግዚአብሔር ቅዱሳን ናቸው። ክርስቶስ የሞተላቸው ናቸው።
በእነሱ ላይ የሚሾሙ አለቆች በሙሉ እንዲሰለጥኑባቸው ሳይሆን እነሱን ለክርስቶስ ለማብቃት ነው። ለዚህ ነው እነ ጳውሎስ እኛ በእምነታችሁ ላይ የምንሰለጥን አይደለንም። እስቲ በሉልኝ፣ እኛ በእምነታችሁ ላይ የምንሰለጥን አይደለንም። ምን ማለት ነው? አማኝ ነህ ብለን ዝርፊያ አንገባም ነው። አምነሃል ብለን አንዘርፍህም ነው። አምነሃል ብለን ድብቅ አጀንዳችንን ባንተ ላይ ምን አናደርግም፣ አንፈጽምም። አንተ ክርስቶስ ነህ። በማስፈራራት ተሞክሯል። በባለስልጣን በመጠቀም ተሞክሯል። ያልተቆፈረ ብዙ ነገር በሃይማኖት ጉዳይ እንኳን ከይዙ ተይዞ ነገሩን ለማዘግየት ያልተደከመ ነገር የለም። ህዝቡን ፈርስትሬት ለማድረግ ህዝቡ እንዲሰላች ነገሩ በቃ ባዶ እንዲቀር የተለያዩ ሰዎች በጣም መያዝ የሚችሉ ሰውን መያዝ የሚችሉ ባነጋገር መያዝ የሚችሉ ባካሄድ መያዝ የሚችሉ ባስተሳሰብ መያዝ የሚችሉ በገንዘብ መያዝ የሚችሉ በስልጣን መያዝ የሚችሉ ቢይዟችሁ እግዚአብሔር ያስጥላችኋል። እግዚአብሔር ከያዛችሁ ማን ያስጥላችኋል? እግዚአብሔር ከያዛችሁ ማን ያስጥላል? እግዚአብሔር ከያዘ አንድ ነገር እኔ ግማቀው ጉዳዩን እግዚአብሔር ይዞት ከሆነ ግን ብቻውን በተአምራት ይለውጣል። ምክንያቱም እግዚአብሔር አሁን እየሰራ ያለው አምላክ እንዳለ ለማሳየት ነው። ጥቅም ለማግኘት ሲሉ ለእንጀራ ሲሉ እውነትን የሚያስተምሩ አሉ፣ የማያስተምሩ አሉ። እነዚህን አጥብቀ ገስጻቸው፣ ከእግዚአብሔር ጸጋ ያወደቁ ናቸው ይላል። ቲቶ 1 ላይ ታገኙታላችሁ ከ11 ጀምሮ። እንደነኛ አይነቱን ሰዎች አትቅረባቸው ይላል። በእግዚአብሔር እውነት ላይ ለመነገድ የሚነሱ እግዚአብሔርን እውነት የማይናገሩ ሰዎች እነኚህ የቤተ ክርስቲያንም እንቅፋቶች ናቸው ይላል። እውነት ትልቅ ነገር ነው። ግን ለትውልድ የሚተርፍ ነገር ለመስራት ከዚህ ጋር ቁጭ ብሎ ረጋ ተብሎ ከስሜታዊነት ያለፈ ስክነት የሞላበት ልንሰራው የምንፈልገው ነገር የት ሊያደርሰን እንዳለ ሳንደርስበት ማወቅ እዚህ ይተበቅብናል። እንዲያው አሁን ቤተ ክርስቲያን የተደረሰችበት የአንድነት ማጣት ምክንያት በመሆናቸው በአጠቃላይ ወደ ቤተ አዲስ በሚቋቋመው ጠቅላላ ጉባኤ በሚመረጡ አባላት እስከሚጠቁ ድረስ ኃላፊነታቸውን እንዲያስረክቡ ቦርዱ ሽር ያለው ጠቅላላ ጉባኤውን ሽር ያለው ቢለው ነገር ገና ወዲያውኑ ነው ከፌደራል ደብዳቤ ወጥቶ ልትሽርም እንዲህ ልታረግም አትችልም ተብሎ የተከለከለው። ለአገልጋዩ ጤንነት እኮ እነዚህ ሽማግሌዎች ብዙ ዋጋ ከፍለዋል። በጽድቅ በቅድስና ለመሄድ እኮ እነዚህ መሪዎች የቤተ ክርስቲያን ሽማግሌዎች ወንድምዮ አካሄድ ትክክል አይደለም እያሉት እኮ ቻሌንጅ እያደረጉ ጠብቀውት ነበር። ምክንያቱም ውሳኔ ሰጪ አካል ሲኖር ያጠራል፣ ነገሩ ጊዜ አይወስድም፣ ትክክለኛውን ነገር መረዳት እንችላለን ማለት ነው። ሲሳሳት በስተት ትምህርቱ ሲገባ በእግዚአብሔር በሚበድል አይነት ህይወት ውስጥ እየኖረ እሱን አይደለም ህዝብ ማሳት ለወጣቶች መጥፋሪያ መጥፎ ምሳሌ ሲሆን እኔ የምኖርለት ወንጌል ስለሆነ እስከመጨረሻው ድረስ እንደምቀጥልበት ይመታወቃል። አንድም መሪ አንድም ተቆጣጣሪ ሰው ማንፈልግ እኛ ሁሉ በሁሉ ምን ተስኖት ጎበዜ እንድንሆን መረጠ ፈለገ። ይሄ ወገኖቼ እጅግ አደጋ ያለው ነገር ከባድ ነገር። በኢትዮጵያ ቤተክርስቲያን ታሪክ የውድቀት ዘመን መጣ። ዛሬ ብዙ ቤተክርስቲያኖች መሪዎች አገልጋዮች በዝሙት የተያዙዋል። በገንዘብ ኪሳራ በቤተክርስቲያን ገንዘብ በመዝረፍ የሚጠየቁ ሰዎች አሉ። መንግስት የሚያቃቸዋል። ገቢና ወጪው መንግስት ማወቅ ይፈልጋል። አሁን አለ እንዴ በኃጢአት ምክንያት ታግዷል የሚባል ሰው አለ እንዴ? የለም እኮ ማን ያግዷል? ወሩ በለው ወንድሜ እናግድ አማክረ ነው ራሱን ታማክረ እንዴት ነው ሰው ምን ይላል? አሁን ቁጭ ብትል አይሻልም ምንም ተብሎ ተመካክረን ካልሆነ ቁጣን የሚቋቋም ማንነት ግሳጼን የሚቋቋም ማንነት የለም። ይሁላችሁ ትክክለኛው ቁጣ ግን ወደ ህይወት ይመራል። ለእግዚአብሔርና ለስሙ ክብር በታማኝነት እውነትን የሚናገር እግዚአብሔርን ብቻ የሚፈራ ሰው በእግዚአብሔር ፊት ታላቅ ነው ወገኖች፣ ታላቅ ነው። ምንም ሌላ ያስፈልገው። እነዚህ የሥራ አመራር ቦርድ በመጡበት ጊዜና ስራ ላይ በዋሉበት ጊዜ ይህ አንድ አገልጋይ ወደዚህ እናመጣለን የሚሉት ጉዳይ ከመምጣቱ በፊት ለቤተ ክርስቲያኒቱ ያደረጉት አስተዋጽኦ አስገራሚ። እናንተ ውስጡን አታውቁ። እኔ እግዚአብሔር ጠርቶኛል።
የጠራኝ ግን ባዶ ሜዳ እንድዘል አይደለም። እኔ ደስ ቢለኝ በዚች ቤተክርስቲያን ውስጥ ይሄ ነገሮች ተቀባብለው ተከባብረው የምናገለግል መሆኑ ነው። እኔ መንፈሳዊ ነገር እናገለግላለሁ። ሐዋርያው መንፈሳዊ ነገር ያገለግላል። እዚህ ያሉት ሙሉ ጊዜ አገልግሎት መንፈሳዊ ነገር ያገለግላሉ። ጠንካራ ግን አመራር አለን እዚህ። እኔ በክፍለ ሀገር ሲሄድ ብዙ ገንዘብ ይዤ እሄዳለሁ። ስመለስ ግን ማወራረድ ይጠበቅብኛል። ለጌታ ክብር ወደ ቤቴ መሄድ አልችልም። አስተዳደሩ ፋይናንሱ የሰራተኞችን ጉዳይ በአስደናቂ ሁኔታ መልክና ቅርጽ ያስያዘ የቤተ ክርስቲያን ታሪክ የማይረሳቸው ሰዎች ናቸው። እግዚአብሔር አሁንም አብዝቶ ይባርካቸው። ቸርቹ ልትወስድብኝ ነው ሰው ሁሉ አንተን አየ ብሎ ሲያናገረኝ እኔ ከዚህ በኋላ ማቆም አለብኝ ብዬ አቆምኩኝ። ይህ አንድ አገልጋይ ወደዚህ እናመጣለን የሚሉት ጉዳይ ከመምጣቱ በፊት ለቤተ ክርስቲያኒቱ ያደረጉት አስተዋጽኦ አስገራሚ ነው። ጋሽ ዳንኤል ራሱ ከአገልግሎት ክፍል መሪዎች ጋር ቁጭ ብሎ አምጡልኝ ኢዮብን ብሎ ቃል ጉባኤ ተያዘ ነው። እንግዲህ አንተ እንደ ጋዜጠኛ ገብተህ ቃል ጉባኤው መውሰድ ነው። ያንን ተመርኩዞ እኮ ነው ቦርዱ ለኔ ይመለስ ብሎ ይጻፈው። ቦርዱ እኔን ወደ ወንጌል ብርሃን ለመመለስ እኔን አውርደው እሱ ሊሾሙት ነው። ስለዚህ ህዝቡ እንደው ዝም አትበሉ እርዱኝ የሚል አይነት ነገር በመናገር የተያዘውን የውስጥ አጀንዳ ለመቀየር ነው የሞከረው። አልተወርኩኝ አልተታወቁኝ ያለው ብዙ ኮንግሪጌሽን ተሰራጭ ሄጃል። ያንን በሰዓቱ ሳላደርግ ችግር ነው ፈጥሮ እዛ አካባቢ ላይ እሱ ያንን የተጠቀመበት ዋናው ምክንያት ህዝቡ ይወደኛል፣ በዚህ ምክንያት ረብሻ ይነሳል፣ ነገሮች እንደገና ጥሬ ይሆናሉ የሚል አመለካከት ስለነበረው ነው። ለነዚህም ለቦርዶቹም እንደተጠየቁት ለተወክለው ለመጡት እኔንም ላነጋገሩት ህዝቡ ተሰብስቦ የነበረው ነገር ተነግሮት እንዴት እንዳቆምኩ ለምን እንደተመለስኩ ተነግሮ ነው መመለስ ያለብኝ እንጂ አልመለስም። ዝም ብሎ ሽልክ ብዬ አልገባም። ስለዚህ እኔ ደብዳቤም ቢደርሰኝ ሁለተኛ ስቴፕ የምጠብቀው ምንድነው ህዝቡ ተሰብስቦ የነበረው ታሪክ ተነግሮት አምኖበት ነው መመለስ ያለብኝ። እውነት ወገኖች የእግዚአብሔርን ቤት የሚጠብቀው ምንድነው? እውነት። በመስራች ሐዋርያው ዳንኤል መኮንን አመራርና ራዕይ ላይ ቅሬታ ያላቸውና በማናቸውም ደረጃ ላይ የሚገኙ ምዕመናን የወንጌል ብርሃንን ቤተክርስቲያን ከመልቀቅ ውጭ ሌላ እድል የሌላቸው መሆኑን እያስገነዘብን ቤተክርስቲያን የማን ናት? መተዳደሪያ ደግሞ የእግዚአብሔር ቃል። በመንግስተ ሰማያት ሆኖ ጌታችን ኢየሱስ ክርስቶስ ያስጨነቀው ነገር ምንድነው? የተከላትና የተዋች ቤተክርስቲያን እውነትን በድፍረት መናገር ሰዎች አቅቷቸው። አንተ ቤተክርስቲያንን እግዚአብሔር ጸጋ ሰጥቶ መሰረትክ ማለት አንተ የቤተክርስቲያን ባለ ንብረት ነው። ነገሩ አሁን እነ ጋሽ ዳንኤል እንደ ባለ ንብረት ነኝ እኮ ነው ንግግሩ። ግን እኔ አንድ ጥያቄ ልጠይቅህ። ቤተክርስቲያን የኔ ናት ማለትና እኔ ክርስቶስ ነኝ ማለት የሚለያይ ነገር አለው? ስለዚህ የተረገመ ይሁን ያስብላል ማለት ነው። ቲቶ 1 ላይ ታገኙታላችሁ ከ11 ጀምሮ እንደነኛ አይነቱን ሰዎች አትቅረባቸው ይላል። በእግዚአብሔር እውነት ላይ ለመነገድ የሚነሱ እግዚአብሔርን እውነት የማይናገሩ ሰዎች እነኚህ የቤተክርስቲያንም እንቅፋቶች ናቸው። ቅሬታ ያላቸውና በማናቸውም ደረጃ ላይ የሚገኙ ምዕመናን የወንጌል ብርሃንን ቤተክርስቲያን ከመልቀቅ ውጭ ሌላ እድል የሌላቸው መሆኑን እያስገነዘብን ጋሽ ዳንኤል መድረክ ላይ የሚናገራቸው ነገሮች ቤተክርስቲያን የክርስቶስ ናት ይላል። ቤተክርስቲያን የማንም ሰው አይደለች። የክርስቶስ ከሆነች መመሪያውም የእግዚአብሔር ቃል። ስለዚህ ማንንም ሰው ደግሞ ገንዘብ ሊወስድ አይችልም። ሌባ ነው። አየህ እኔ አሁን ጋሽ ዳንኤል ሌባ ነው ብል አንተ ልትደነግጥ ትችላለህ። እኔ ግን ሌባ ነው እላለሁ። የእግዚአብሔርን ገንዘብ መስረቅ ክብረ ንጽህናን መዳፈር። ይሄ ደግሞ አሁን ወደ አደባባይ ወጥቷልና ከጋሽ ዳንኤል የሚጠበቀው ነገር በአደባባይ የበደለውን የእግዚአብሔርን ሕዝብ የበደለውን አምላኩን ቆሞ